ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነኝ እኔ እግዚአብሔር ይመስገን። እንዴት ናችሁ? ምንድነው እናንተ ሰው እየጠፋችሁ ብላችሁ ሰውን አትፈልጉም እንዴ? እና እንዴት ናችሁልኝ? ሁሉ ሰላም፣ ረመዳን ሙባረክ ብያለሁ። በዚህም አጋጣሚ የኛ ጾም ገብቷል። ሰኞ ዕለት ገብቷል። የአብይ ጾም ማለት ነው። እንኳን አደረሳችሁ ውድ ጓደኞቼ፣ ውድ ቤተሰቦቼ እንዴት ናችሁልኝ? እኛ ጋር ረመዳን ሐሙስ ነገ ማለት ነው እና እኛ ጋር እንደዚህ በሚያምር ሁኔታ ነው የተሰራ። እንዴት እንደተሰራ በጣም የሚያምረው እግዚአብሔር አረብ ሀገር ያለው ነው እና ድባቡ በጣም ደስ ይላል። በጣም ማለት ነው። ያያችሁት ይሄ ምን መብራቱ ደስ ሲል ነው። ይሄ ደግሞ ታቸው ማለት ነው። ያያችሁት አያምርም? እዚህ ጋር ነው የሚያፈጥሩት መሰለኝ ለመጀመሪያ ጊዜ ነው እና በጣም የሚያምረው እግዚአብሔርን ይመስላችሁ ቦታው ራሱ አያችሁ። ይሄ 14ኛ ፎቅ ላይ ነው ያለሁት ማለት እና ይሄ በጣም ያናደደኝ ነገር ደግሞ ማለት ነው ውድ ቤተሰቦቼ በቀደም ዕለት ክረምት ነው ትክክለኛ አወቃችሁ ማለት ነው እና በጣም ብርድ ነበረ። ብርድ ነው። አሁን ክረምት ገብቷል ማለት ነው። መስታወቱን እንዳለ አጸዳድቼ ነው ታውቃላችሁ። አጽድቼ ዝናቡ እንዳለ ግጥም አድርጎ ማለት ነው እንዳለ አጽድቼ ደክሜ ምናምን ያልደከም ሁላ ነው የመሰለኝ ማለት ነው። ይባያችሁት እንግዲህ እዚህ ጋር ቁጭ ይልና ማለት ነው በጣም ድባቡ ደስ የሚለው። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ ውድ ቤተሰቦቼ። ይሄን ይመስላል።